ሰላም ሰላም የወያው የቤተሰቦቻችን እንዴት ናችሁ? ሰላም ነው? ይህ ተማሪ ለተማሪ የተሰኘው ፕሮግራማችን አሁን ጀመረ። በዚህ መድረክ ተማሪ ለተማሪ ሆነን እንረዳዳለን፣ እንደጋገፋለን፣ በጣም ብዙ ነገሮች እናያለን። ያልገባችሁም ካላችሁ እንግዲህ በደንብ እንድትረዱት እናደርግላችኋለን። እሺ ሰዎች፣ ዛሬ የምናየው ከኔ ጋር ባዮሎጂ ነው። እስቲ ባዮሎጂ ሲባል መጀመሪያ ልጠይቃችሁ። ባዮሎጂ ማለት ለእናንተ ምንድን ነው? በጣም ረዣዥም ስሞች፣ በጣም ረዣዥም ኖት፣ በጣም ኮምፕሌክስ የሆነ ነገር። ቆይ ባዮ ማለት እንደዛ አይደለም። ባዮሎጂ ማለት ስለ ራሳችሁ እንዴት እናታችሁ፣ አባታችሁ፣ ቤተሰቦቻችሁ እንደምትመስሉ፣ የምትበሉት ምግብ እንዴት እንደሚፈጭ፣ ስለ ዓለም፣ ስለ ህይወት ስላላችሁ፣ ህይወት ስለሌላቸው ነገሮች በሙሉ የምናጠናበት ድንቅ ሳይንሳዊ ጥበብ ነው። ይህን ሳይንሳዊ ጥበብ ከኔ ጋር ለመካፈል ዝግጁ ናችሁ? ለማንኛውም እኔ ማንኝ ወደሚለው ስንሄድ እኔ ሩሃማ የተምን እባላለሁ። በሚሊኒየም ፕሮግረስ አካዳሚ ውስጥ የ10ኛ ክፍል ተማሪ ነኝ። ዛሬ ባዮሎጂን በአራቱ ማዕዘን ቀለል አድርገን እናየዋለን። ዳይ ወደ ስራ ከኔ ጋር ሁኑ። የዛሬው ትኩረታችን የሚሆነው 10ኛ ክፍል ትምህርት ውስጥ የባዮሎጂ ትምህርት ውስጥ በዩኒት 3 ባዮኬሚካል ሞለኪውል በሚለው ወሳኝ ጽንሰ ሀሳብ ላይ ከሪል ላይፋችን ጋር ያዛመድን ቀለል አድርገን እናየዋለን። ከኔ ጋር ሁኑ። አልሬዲ ጋይስ ሌትስ ጎ። እሺ መጀመሪያ ስለ ባዮኬሚካል ሞለኪውል ከመረዳታችን በፊት ሳይንስ ምንድን ነው ወደሚለው እንሂድ። ሳይንስ ማለት ህይወት ስላላቸውና ህይወት ስለሌላቸው ነገሮች የሚያጠና አንድ የምርምር መድረክ ነው። ሳይንስ ህይወት ስላላቸው ነገሮች ምን ይላል ወደሚለው እስኪ እንምጣ። From large to small things ሳይንስ ምን ይላል ወደሚለው ነው። የሳይንስ ዘርፎች ምን ይላሉ? አንደኛው የሳይንስ ዘርፍ ባዮሎጂ ይባላል። ባዮሎጂ የምንለው ህይወት ያላቸው ነገሮች የተሰሩት ከሴል ነው የሚለን። ሴል ቆይ ባዮሎጂ አንተ እኮ ትክክል ነህ፣ ግን ህይወት ያላቸው ነገሮች የተሰሩት ከአተም ነው የሚል ደግሞ አንድ ዘርፍ አለ። ያም ስሙ ኬሚስትሪ ይባላል። ኬሚስትሪ ህይወት ያላቸው ነገሮች የተሰሩት ከአተም ነው ይለናል። ባዮሎጂ ትክክል እኮ ነው፣ ግን ህይወት ያላቸው ነገሮች የተሰሩት ከአተም ነው ይለናል። ደግሞ አንድ ሌላ ዘርፍ አለ። ማን የሚባል? ፊዚክስ የሚባል ዘርፍ አለ። ባዮሎጂ፣ ኬሚስትሪ ትክክል እኮ ናችሁ፣ ግን እናንተ ያላያችሁት አንድ ነገር አለ። አተምን ሴልም ለመሰራት የግድ ኃይል ያስፈልገዋል። እነዚህ ሴል ወይም ደግሞ አተም ሆኖ ለመውጣት የግድ ኃይል ያስፈልገዋል ይላል ማን? ፊዚክስ። It's all about energy። ታዲያ የዛሬው እርሳችን ባዮኬሚካል ሞለኪውል። ታዲያ ባዮኬሚካል የትኛው ላይ ነው የሚገኘው? ባዮሎጂ ላይ ነው? ኬሚስትሪ ላይ ነው ወይስ ፊዚክስ? ባዮሎጂ ላይ ብቻ አይደለም፣ ኬሚስትሪ ላይም ብቻ አይደለም፣ ፊዚክስ ላይም ብቻ አይደለም። It's found in the middle between biology and chemistry or biochemistry። ይህ ደግሞ የሚለን ህይወት ያላቸው ነገሮች የተሰሩት ከሞለኪውል ነው ይላል። ሞለኪውል ከውህዶች ነው ይላል። ሞለኪውል። ስለዚህ ባዮኬሚስትሪ ማለት ህይወት ያላቸው ነገሮች የተሰሩት ከሞለኪውል ወይም ደግሞ ከውህዶች ነው የሚለን የሳይንስ ዘርፍ። እሺ እስካሁን ስለ ባዮኬሚስትሪ ዴፊኒሽን አይተናል። ባዮኬሚስትሪ አሁን ላይ ደግሞ ለምን ይጠቅማል እንደሚለው እንዴ። ባዮኬሚስትሪ ለምን ይጠቅመናል? አንደኛው ለኒውትሪሽን። ኒውትሪሽን ስንል እንግዲህ እናንተ ምግብ ትበላላችሁ። የበላችሁት ምግብ ውስጥ ምን አይነት ኒውትረንት አለ? ያ ምግብ ለምንድን ነው የሚጠቅመን? ያ ምግብ ከበላነው በኋላ ምን አይነት ኤነርጂ ነው የሚሰጠን? ለምንድን ነው የሚጠቅመን የሚለውን ይነግረናል ማን? ባዮኬሚስትሪ። በማን ነው ይሄ የሚሆነው? በባዮኬሚስትሪ። በውህድ በአንድ ላይ ሆነው ይሄን ይሰራሉ። ሌላኛው ስለ ሜዲሲን መጀመሪያ አንድ ሰው ሲታመም ወይም ደግሞ ለራስ ምታት ሊሆን ይችላል መድኃኒት ሲሰራ ሰውየው ራሱን አሞታል ወይም ደግሞ ራሱን የመታመም ፊሊንግ እያሳየ ነው። ይህ ባዮሎጂን ያሳየናል። ህይወት ስላላቸው ነገሮች ያጠናልናል።
ሰውየው መታመሙን እያሳየ ነው። ኬሚስትሪው ጋር ስንሄድ ደግሞ ለዚህ ሰው ምን አይነት መድኃኒት ያስፈልገዋል፣ በምንኛው ኬሚካል ፎርሙላ ቀመር ብንሰራው ነው ለዚህ ሰው ራስ ምታት በሽታውን የምንፈውስለት ወደሚለው እንሄዳለን። ስለዚህ ይሄ ምንድን ነው? ባዮሎጂ ብቻውንም አይደለም፣ ኬሚስትሪ ብቻውንም አይደለም፣ ባዮ ኬሚስትሪ ነው ማለት ነው። ወደ ሌላው ድሮት ድርቅ ሬዚስታንስ የሆኑ ፕላንቶችን ለመስራት ብንፈልግ ድርቅ በጣም በተጎዳባቸው አካባቢ አንደኛ የአፈር አይነቱን ማጥናት ያስፈልጋል። አፈሩ ፒኤቹ ስንት ነው የሚለው ነገር ማጥናት ያስፈልገናል። የመሬቱን ገጽታ ማጥናት ያስፈልገናል። ከዛ ለአፈሩ የሚሆነው ፈርቲላይዘር የሚሆን ምን የሚሆን አንድ ላይ ኮምባይንድ አድርጎ ወይም ደግሞ ለዚህ ሁሉ ነገር መፍትሄ የሚሰጠን ወይም ደግሞ ለዚህ ሁሉ ነገር የሚጠቅመን ማን ነው? ባዮ ኬሚስትሪ ነው። ስለዚህ ይሄን ልነግራችሁ የፈለኩት ዝም ብዬ ባዮሜዲካል ሞለኪል ብዬ ብጀምር እናንተ ላትረዱ ትችላላችሁ። ስለዚህ ባዮ ኬሚስትሪ ይሄን ያህል ጥቅም አለው። ይሄን ለመረዳት ነው ባዮ ኬሚስትሪ የምንማረው። ስለ ባዮኬሚካል ሞለኪውል ዲፊኒሽን እንዲሁም ጥቅም አይተናል። አሁን ደግሞ እስኪ ወደ ታይፖቹ እንምጣ። ባዮሜዲካል ሞለኪውል በስንት ይከፈላል ወደሚለው ስንመጣ በሁለት ይከፈላል። አንደኛው ኦርጋኒክ ኪንግደም ሲባል ሌላኛው ኢንኦርጋኒክ ኪንግደም ወይም ደግሞ ኦርጋኒክ ኮምፓውንድ ኤንድ ኢንኦርጋኒክ ኮምፓውንድ። ቀለል አድርጌ እስኪ በስቶሪ መልክ ልንገራችሁ። ባዮሜዲካል ሞለኪውል ልክ በአንዲት ሀገር እንዳለ ንጉስ አድርጋችሁ ሰዱት እና ይህ ንጉስ ሁለት ኪንግደም የመሰረቱ ልጆች አሉት። አንደኛው ኦርጋኒክ ኮምፓውንድ ወይም ኦርጋኒክ ኪንግደም ሲባል ሌላኛው ደግሞ ኢንኦርጋኒክ ኮምፓውንድ ወይም ኢንኦርጋኒክ ኪንግደም ይባላል። ይህ ኦርጋኒክ ኪንግደም በውስጡ ካርበን እና ሃይድሮጅንን በጥምረት ይዟል። ወይራስ ኢንኦርጋኒክ ኪንግደም የምንለው ወይም ደግሞ ኢንኦርጋኒክ ኮምፓውንድ የምንለው ግን በውስጡ ካርበን እና ሃይድሮጅን በጥምረት አይዝም። ማለትም ወይ ካርበንን ወይ ሃይድሮጅን ከሌላ ኤሌመንት ጋር ጣምሮ የሚይዘው። ኦርጋኒክ ኪንግደም ወይም ደግሞ ኦርጋኒክ ኮምፓውንድ አልፎ አልፎ ናይትሮጅን፣ ኦክሲጅንን፣ ካልሲየምን ይይዛል ከቤዞቹ በተጨማሪ ማለት ነው። ኢንኦርጋኒክ ኪንግደም ወይም ደግሞ ኢንኦርጋኒክ ኮምፓውንድ የምንለው ደግሞ አልፎ አልፎ ሶዲየምን፣ ኦክሲጅንን፣ ሳልፈርን፣ ፎስፈረስን በውስጡ እንደተጨማሪ አድርጎ ይይዛል ማለት ነው። ለኦርጋኒክ ኪንግደም ወይም ደግሞ ለኦርጋኒክ ኮምፓውንድ ቤስት ኤግዛምፕል ከተባላችሁ ኦርጋኒክ ኮምፓውንድ ከስሙ እንደምንረዳው ተፈጥሯዊ፣ ኢንኦርጋኒክ ደግሞ ተፈጥሯዊ ያልሆነ እንደማለት ነው። እዚህ ተፈጥሯዊ ከሆነ ተፈጥሮ ወይም ህይወት ካላቸው ነገሮች በሙሉ ሊገኝ ይችላል ማለት ነው። ማን? ኦርጋኒክ ኮምፓውንድ። ለምሳሌ ከሙዝ፣ ከብርቱካን፣ ከማንጎ፣ ከስንዴ፣ ከበቆሎ፣ ከሽምብራ፣ ከፕላንት ወይም ከአኒማል ህይወት ካላቸው ነገሮች በሙሉ የምናገኘው ኦርጋኒክ ኮምፓውንድ ነው። ስለዚህ ኦርጋኒክ ኮምፓውንድን በምን ትይዙልኛላችሁ? ህይወት ካላቸው ነገሮች በሙሉ ይገኛል። ኤግዛምፕሎቹን እነ ፕላንት እነ አኒማል ሊሆኑ ይችላሉ፣ ወይም ህይወት ወይም ተፈጥሮ ካበለጸጋቸው ነገሮች ማለት ነው። ወደ ኢንኦርጋኒክ ኮምፓውንድ ስንመጣ ግን ህይወት ከሌላቸው ነገሮች ይገኛል። ለምሳሌ ከውሃ፣ ከጨው፣ ከማዕድን ሊገኝ ይችላል። የሁለቱ ዲፈረንስ ኦርጋኒክ ኪንግደም በአብሪቬሽን ኦኬ ብላችሁ መያዝ ትችላላችሁ። ኢንኦርጋኒክ ኪንግደም ደግሞ በአብሪቬሽን አይኬ። ኦኬ ህይወት ያለው ነገር ነው። ኦኬ ህይወት ያለው ነገር ነው ማለት ነው። ኦርጋኒክ ኪንግደም ወይም ደግሞ ኦርጋኒክ ኮምፓውንድ ህይወት ካላቸው ነገሮች ነው የሚገኘው ማለት ነው ብላችሁ ትይዛላችሁ። አይኬንም አይኬ ህይወት ከሌለው ነገር ነው የሚገኘው። ስለዚህ ኢንኦርጋኒክ ኪንግደም ማለት ህይወት ከሌለው ነገር ነው የሚገኘው በሚለው ትይዙልኛላችሁ። ከኔ ጋር ናችሁ? እስካሁን ስለተማርናቸው ነገሮች ደግሞ ሰመራይዝ እናርጋቸው። እስካሁን የተማርናቸው ነገሮች ምንድነው? አንደኛው ስለ ባዮሜዲካል ሞለኪውል ዴፊኒሽን አይተናል። ባዮሜዲካል ሞለኪውል በስንት እንደሚከፈል አይተናል። በኦርጋኒክ እና ኢንኦርጋኒክ ተብሎ እንደሚከፈል፣ ኦርጋኒክ ኪንግደምን ወይም ደግሞ ኦርጋኒክ ኮምፓውንድን ኦኬ ተፈጥሮ ያለው ነገር ነው ኦኬ ብለን መያዝ እንደምንችል፣ ኢንኦርጋኒክ ኪንግደም ወይም ደግሞ ኢንኦርጋኒክ ኮምፓውንድ ደግሞ አይኬ ወይም ደግሞ ከተፈጥሮ ካላቸው ነገሮች እንደማይገኝ አይተናል።
እስካሁን ድረስ የነበረን ስለ ባዮሜዲካል ሞለኪውል የነበረን ቆይታ ይህን ይመስል ነበር። እንዴት ነው? ወዳችሁታል? እና ይሄ ይከብዳል? አይከብድም። ገና ይሄ ጅማሮ ነው። ከዚህ በኋላም ብዙ ሳይንሶችን እያመጣን ብትን አድርገን እንሰራለን። ይህ የምንረዳዳበት ቤት ነው። ተማሪ ለተማሪ የምንተጋገዝበት፣ መፍትሄ የምንሰጣጡበት መድረካችን ነው። ጥያቄ አላችሁ? በአስተያየት መስጫው ላይ ጻፍ አድርጉልኝ። በቀጣዩ ዝግጅታችን ደግሞ ስለ አንደኛው ዋነኛው ስለ ዓለም ንጉስ ስለሆነው ወይም ዓለምን ስለሚዘውራት ግን ቦታ ስለማይሰጠው ከኢንኦርጋኒክ ኮምፓውንድ ውስጥ አንዱ ስለሆነው እነግራችኋለሁ። እንደገመታችሁ እርግጠኛ ነኝ። ውሃ ነው። ስለ ውሃና ባህሪያቶቹ በቀጣይ በሚዘጋጀው ቪዲዮአችን ላይ እናያለን። አብራችሁ የነበርኩት ሮሃማ ነበርኩኝ። በቀጣይ ክፍለ ጊዜ እስክንገናኝ ድረስ ሻሎም።